በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከንልማ ከነፍረ ቁልቁሉ ዋቀዮ ቶኮ አሜን አሜን። ይትባረክ እግዚአብሔር አምላከ በውነ ወአምላከ ቅዱሳን ለዛ ብፃነ እስከዛቲ ሰዓት እስከዛቲ ዕለት ከበጀምቶታ ጃለተምቶታ ከበጀማ አባ ኬኛ ሉባ ሰጊድ akkasumas immoo kabajamaa abbaa keenya luba abbuu kabajamaa abboota keenya obboleewwan keenya maatiiwwan waaqayyoo hundi keessaniyyuu maqaa waaqayyoo qulqullaatiin nagaa isin gaafannaa akkam jirtu akkam yoo nageessaan akkam turtan ameen galateeffamuun nama lasaa kan ta'e waaqni abbaa keenya kan galateeffame nuuf haa ta'u አሜን። ፋርፋና ወለኒ ፋርፋና ሁንዲ keessaniዩ bakka jirtanitti እንደ እግዚአብሔር ያለ ማንም የለምና ብቻ waaqayyoon galateeffan Yeah.
ኃይለ ማርያም ብሎ ሐዋርያትን ከአርያም ኃይልን እስክትለብሱ አጽናኙ መንፈስ ቅዱስ መጥቶ በላያችሁ እስኪያድር ድረስ ወዴት ከኢየሩሳሌም እንዳትወጡ ብሎ አዟቸው አድርጓል። እነሱም ቃሉን ጠብቀው እስመ አሐዱ እቱ በአንድነት ተሰብስበው አምላካቸውን ቃል ሰምተው አድምጠው አክብረው ሲጠብቁ በ10ኛው ዕለት በ50ኛው ዕለት አርጎ በ10ኛው ተነስቶ በ50ኛው ቀን በዚህ ዕለት በአንድ ልብ ሆነው ሳሉ በአንዲት ቤት ሳሉ መንፈስ ቅዱስ መጥቶ በላያቸው ላይ አደረ። እሳትን የተመላ ቃላትን ማወጡ በሀገሩ ቋንቋ ሁሉ ተናገሩ እያለ ፍርሃትም ራቀላቸው፣ ጀግኖች ሆኑ እያለ መጽሐፍ ቅዱስ ያበስረናልና እግዚአብሔር ለዚህ ታላቅ በዓል ያደረሰን አምላክ ክብርና ምስጋና ለሱ ይሁንልን። ዛሬም ለኃይለ ሚካኤል ቀጽለነዋል። መንፈስ ቅዱስ ሳይመርጥ፣ መንፈስ ቅዱስ ሳይቀባ፣ መንፈስ ቅዱስ ሳያጽናና፣ መንፈስ ቅዱስ ሳይጠራ ማንም ካህን፣ ዲያቆን፣ መምህር፣ ዘማሪ፣ ተማሪ፣ አስተማሪ፣ ክርስቲያን መሆናቸው ሁላችንም የመንፈስ ቅዱስ ልጆች ነን። እንኳን ደስ አላችሁ። ይልቁንም ቤተ ክርስቲያንን የሚያስተዳድሩ ደቀ መዝሙሮች ሐዋርያት በአንድነት ሳሉ ከምርጫው በኋላ ከትምህርተ ወንጌሉ በኋላ ከኪዳኑ ትምህርት በኋላ በአንድነት በአንድ ልብ ሲጠብቁ የነበረው ከሦስቱ አካል አንዱ አካል ዛሬ መንፈስ ቅዱስ በላያቸው ላይ አለ። ዛሬም በቀሲስ ኃይለ ሚካኤል በተለየ አደራ እንደ ወንጌሉ ቃል በተለየ ስልጣን ለጥበቃ፣ ለእረኝነት፣ ለኃላፊነት በላያቸው ላይ አድሮላቸዋልና እንኳን ደስ አላችሁ እንላለን። በዚህች ዓመት ውስጥ እግዚአብሔር ይመስገን እስቲ ልብላችሁ እግዚአብሔር ይመስገን። በዚህ በሉሜ በአዳአ እንደዚህ በዚህ አካባቢ ላይ ቤተ ክርስቲያን መሃን ነበረች። እንዲሁ የአካባቢዋ ልጆች ቅድም መምህራችን ሲያስተምሩ በነገረ ሁሉ በሀጉርት ሰዎች ይማሩ ዘንድ ባህላቸው ሁሉ የሚያውቁት ቋንቋ ሁሉ ለሐዋርያት ተገለጸ። እንዲያስተምሩበት እኮ አካባቢውን እንዲያውቁት ባህላቸውን እንዲያውቁት ነው የተገለጸላቸው። ታዲያ በዚህ በእኛ አካባቢ ባህሉን የሚያውቁ የሰውን ሁኔታ የሚረዱ ወይም ከራስ
በራሳቸው የተወለዱ ልጆች ኃላፊ ሆነው ሲመሩ ሲያስተዳድሩ አይተን አናውቅም። በዚህ ሳምንት በዚህ ሰሞን ግን የምትመለከቷቸው የሉሜ ወረዳ አንበሳ የወንጌል አርበኛ የሆኑ መልካም መምህር መልአከ ምሕረት ቀሲስ ኃይለ መስቀል የሉሜ ተወላጅ የሆኑ የሀገር ልጅ ሉሜን በወረዳ ደረጃ እየመሩት ይገኛሉ። ደስ ይበላቸው፣ እግዚአብሔር ይመስገን። ቀሲስ ዳዊት ሲሳይ የወረዳችን ዋና ጸሐፊ የዚሁ የአዳአ ልጅ ናቸው። አሁንም ደስ ይበላል። መልአከ ምሕረት ቀሲስ ብርሃኑ ስዩም የስሬ ቃሉ ተወላጅ ለስሬ ቃሉ ወጥተው ወርደው ቤተ ክርስቲያኑን አሳንጸው የተለየ ልማት አልምተው ሊቀ ጳጳሱን ጠርተው ቦታ ውስጥ ያስጎበኙት